ወይስ ግዕዝ አንማርም? አያሳዝንም ወይ በግዕዝ ስም ቅምጥቃት? ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ሰላም ጤና ይስጥልን። ዛሬም በድጋሚ ተመልሰናል። ለተግባር ሚዲያ አዲስና እንግዳ ከሆናችሁ ሰብስክራይብ እያደረጋችሁ የኦል አማራጩን በመጫን ቤተሰብ ሁኑን። አብራችሁን ቆዩ። ማርያምን ነው የምላችሁ። በጣም ይከፋል፣ በጣም ያማል። ትናንትና የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል መስከረም 1 ቀን በሁሉም የሀገራችንና የዓለማችን አካባቢዎች ተከብሯል። ግን ከአማራ ክልል ሰሜን ሸዋ ዞን ምንጃር አረርቲ ወረዳ የሰማነው ዜና እግዚአብሔርን ነው የምላችሁ። እኔ ቀኔ ትናንትና ጨለማ ነበር። በአረርቲ ማርያም ቤተክርስቲያን ውስጥ በመገንባት ላይ ያለችው ማርያም ቤተክርስቲያን ላይ ለመጎብኘትና አዲስ እየተሰራ ያለውን ስዕል ለመመልከት ወደ ላይ ወደ ዳሙ ሲወጡ የነበሩ በርካታ ሰዎች እንጨቱ ተደርምሶ ሕይወታቸው አልፏል። ማርያምን በጣም ነው የሚከፋው። ሕዝባችን መከራው መብዛቱ፣ ስቃዩ መብዛቱ፣ በዚህ አደጋ ከ40 ሰው በላይ እንደሞተ እየተነገረ ነው። አንዳንዶቹ ከ30 በላይ ይሏቸዋል፣ አንዳንዶቹ 40 እና 50 ያደርሷቸዋል። ማርያምን በጣም ነው የሚከፋ። አስክሬናቸውን እንኳን ለመለየት እንደተቸገሩ ነው የአካባቢው ነዋሪዎች እየደወሉ የነገሩ። በቅዱስ ገብርኤል ቤተክርስቲያን ሥርዓተ ቀብራቸው ዛሬ እንደተፈጸመም ሰምተናል። ከ200 በላይ ሰዎች ተጎድተዋል። አብዛኞቹ ሆስፒታል ተኝተዋል። ግማሾቹ የአካል ጉዳተኛ ሆነዋል። የከፋ ጉዳት ነው፣ በሕይወትም ያወጣሉ ተብሏል። ብቻ በጣም ነው የሚከፋው። እግዚአብሔርን እንግዲህ እግዚአብሔር የወደደውን አደረገ። ሌላ ምን ይባላል? የሞቱት ነፍሳቸውን እንዲምር፣ ሕይወታቸውን በአብርሃም በያዕቆብ በይስሐቅ እቅፍ እንዲያደርግልን ሁላችሁም ኮሜንት ላይ ነፍስ ይማር እያላችሁ ጻፉ። በጸሎት አስቧቸው። የቆሰሉትን ደግሞ ቁስላቸውን እንዲሽርልን፣ የውሻ ቁስል እንዲያደርግልን ጸልዩላቸው። ለሟች ቤተሰቦች፣ ለተጎዱ ቤተሰቦች እግዚአብሔር አምላክ መጽናናቱን ይስጥ። ሌላ ምን ይባላል? በትናንትናው ዕለት ጠዋት ላይ አስደሳች ዜና ሰምቶን ደስ ብሎን ነበር። ወንድማችን ባሮክ ወዳ ተፈታ፣ ከእስር ተፈታ። ስለ እመቤታችን ስለ ቅድስት ድንግል ማርያም ክብር የቆመው የእመቤታችን የቅድስት ድንግል ማርያም ስዕል በመቀደዱ ምክንያት ልጅቷ ለሕግ መቅረብ አለባት ብሎ የተሟገተው ወንድማችን ባሮክ እግዚአብሔር ዓላማውን አሳካለት። እቺ የሚወዳትን ቅድስት ድንግል ማርያምን ጠበቃ ሆነላት። አይገርምም? ልጅቷን አሳሰራት፣ ለሕግ እንድትቀርብ አደረገ። እሱም ለ2 ሳምንት ያክል ቢታሰርም ግን በ30 ሺህ ብር ዋስትና ትናንትና በእመቤታችን ዕለት ከእስር ወጥቷል። ጠዋት ይህን ዜና ሰምተን ደስ ብሎን ነበር። ወንድማችን ተፈታለን ብለን በጣም ተደስተን ነበር። ከሰዓት ግን አረርቲ የሆነውን ስንሰማ ድጋሚ ማቅለበስን፣ ድጋሚ ተጨነቅን፣ ድጋሚ ያለቀስን። ለማንኛውም ግን ባሮክ መፈታቱን በዚሁ አጋጣሚ ሁላችሁም እንድታውቁት ይሁን። ወንድማችን ባሮክ ከእስር ተፈቷል።
የሻላችሁ ደግሞ አራርቲ ለተጎዱ ወገኖች በምትችሉት አቅም አግዟቸው፣ ድረሱላቸው። የግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሩስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ዘንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ካሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። በወካው ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። ሰላም አለይኩም። በጣም የሚገርም ነው። ቪዲዮ እንደተመለከታችሁት ልጅቷ ህፃን ናት። ክፉና ደጉን ለይታ ማታቅ ልጅ ልትሆን ትችላለች። ኦብቪየስሊ እንደምናያት አይምሯም ያልበሰለ የትኛውኑ ክፉ የትኛውኑ ደግ የሚለውን የማታቅ ነገር ግን ጥላቻ በስትክክል የተሞላች እንዲሁም ደግሞ ከጀርባ እጅግ ጥልቅ መልእክት ማስተላለፍ የተፈለገባት መጠቀሚያ የሆነች ልጅ ናት። በእውነት ለልጅቷ እናዝናለን። አሁን ይቺ ልጅ ለህግ ትቅረብ ወይም ደግሞ ኦርቶዶክስ ያለ ጦርነት አውጃለች እንደዚህ ብለን ልንናገር አይደለም የመጣሁት። እኔ በግሌ እንደዛ ልል አይደለም የመጣሁት። ነገር ግን ከዚህ ልጅ ጀርባ ያለው ማን ነው? ይህን መድረክ የፈጠረላት ማን ነው? እንደዚህ እንድትናገር ግጥም ጽፎ እየሰጣት ማን ነው? እሷ እንደማትጽፈው ያው እንረዳለን። እንደው ጽፎው ቢሆን እንኳን ግጥሞ ላይ ይህንን ጽሑፍ እንድትጽፍ ያደረጋትን የጥላቻ ንግግር ማን ነው አይምሮ ውስጥ የሞላት? ማን ነው ይህን መድረክ ያዘጋጀው? ማን ነው ይህን ግጥም መድረኩ ላይ እንዲቀርብ ሳንሶርድ አድርጎ ያሳለፈው? ጥያቄያችን እሱ ላይ ነው መበርታት ያለብን። ይሄ ሰው የሃይማኖት ግጭት እንዲነሳ የኦርቶዶክስ ቄሶችን ደብተራ መተታም እያለ የሚጠራ ሀገር በቀል የሆነውን የእኛ አባቶቻችን የሰሩትን የግዕዝ ቋንቋን የሚያወግዝ እሱ ግን ከፈረንጅ የተቀበለውን ቋንቋ የሚጠቀም ሰው ነው ከዚህ ጉዳይ ጀርባ ያለው ከዚህ ልጅ ጀርባ ያለው። ስለዚህ እንዲሁ በቀላሉ የሚታይ ነገር አይደለም። በነገራችን ላይ የአማራ ክልል የወሰነው ውሳኔ እጅግ በጣም የሚበረታታ ግዕዝ በሁሉም ትምህርት ቤቶች መማሪያ ቋንቋ እንዲሆን ማድረጉ ምናልባት ቢዘገይ እንጂ በጣም ትክክለኛ ውሳኔ ነው። እስካሁን መዘግየቱን ሊያስወቅሰው ይችላል እንጂ የወሰነው ውሳኔ ግን አንዳች ነቀፌታ ሊያድርበት የሚገባ አልነበረም። ግዕዝ አሁን ላይ ወደ ቤተክርስቲያን እየተገፋ እየሸሸ የመጣ ቋንቋ ሆነ እንጂ ከዚህ በፊት እኮ የመላው ኢትዮጵያን ቋንቋ ነበር። ላይክ እንደ አማርኛ እንደ እንግሊዘኛ መግባቢያ ቋንቋ ነው። ሌላ የተለየ ነገር የለውም። ስለዚህ ግዕዝ የሀገሪቱ እንደውም መግባቢያ ቋንቋ ቢሆን እንደ ድሮ ተመልሶ ምንኛ በታደልን። ስንት መጽሐፍት ለመድኃኒትነት የሚሆኑ ስንት የምርምር መጽሐፍት እኮ በግዕዝ ተጽፈዋል። ዛሬ ላይ እነ ጀርመን ዩኒቨርሲቲ የሚጠቀሙባቸው፣ ዓለም አቀፍ መንግስታት የሚጠቀሙባቸው የተለያዩ መድኃኒቶች የሚቀመሙት እኮ በግዕዝ መጽሐፍት ነው። የግዕዝ ቋንቋን በቻሉ ሰዎች ነው። ይሄንን አታውቁም? ይሄ በእርግጥ ለእናንተ ላላወቀና ላልተማረ ሰው አይምሮ በጥላቻ ለተደፈነ ሰው ይህ ጥንቁልና ነው።
ይህ ድብትርና ነው። ምክንያቱም አእምሮ ማሰብ አይችልም፣ ጥላቻ ሞልቶታል። ስለዚህ ግዕዝ ቋንቋ በትምህርት ገበታ እንዲሰጥ መወሰኑ በጣም ትክክለኛ የዘገየ ውሳኔ ነው። እኛ ኦርቶዶክሳውያን ብቻ ሳንሆን ሀገር ወዳድ ኢትዮጵያን በሙሉ የሚደግፉት ከአማራ ክልል አልፎ በአዲስ አበባም በሌሎች ቦታዎችም ሊሰጥ የሚገባው ነው። ስለዚህ አሁን ይቺ ልጅ ምን መልእክት ነው እያስተላለፈች ያለችው? ምን መልእክት ነው ለማስተላለፍ የፈለገችው? ማን ነው ከጀርባዋ ያለ? ማን ነው ይህን አጀንዳ የቀረጸላት? ማን ነው ይህን ግጥም ሳንሶርድ አድርጎ እንድታቀርብ የረዳት? ማን ነው ይህን መድረክ የፈጠረላት? ማን ነው ጥላቻ የሞላት? ይሄንን መንግስት አተኩሮ ህግ የማስከበር ስራውን ሊሰራ ያስፈልጋል። በልጅቷ ላይ ሳይሆን ከልጅቷ ጀርባ ባሉ ሰዎች ላይ። እንደዚህ ልጆቻቸውን በጥላቻ የሚያሳድጉ ወላጆች ግን ይገርሙኛል። ኦርቶዶክሳውያን ልጆቻችሁን በጥላቻ አታሳድጉ። ሃይማኖታቸውን እንዲጠብቁ፣ ሃይማኖታቸውን እንዲያውቁ፣ ሃይማኖታቸውን እንዲያከብሩ አድርጉ እንጂ ልጆቻችሁን በጥላቻ አታሳድጉ። ሌሎችም እንደዚሁ ፕሮቴስታንቶችም፣ ሙስሊሞችም፣ ሌሎችም እምነት ተከታዮችም ልጆቻችሁን በጥላቻ አታሳድጉ። በፍቅር አሳድጉ። አብሮ በመኖር በመቻቻል በመከባበር አሳድጉ። የሰው እንዳይነኩ የራሳቸውንም እንዳያስነኩ እያደረጋችሁ አሳድጉ። በህግና በስርዓት እንዲያምኑ እያደረጋችሁ አሳድጉ። ለሌሎች ጥላቻ እንዳይኖራቸው እያደረጋችሁ አሳድጉ። ይሄን ነው ማለት የምፈልገው። እንግዲህ አብራችሁን ስለቆያችሁ እስከዚህ ሰዓት ድረስ እጅግ አድርገን እናመሰግናለን። የተግባር ሚዲያ ተከታታዮች እኔ በጣም ነው የምወዳችሁ። ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብ ሁኑን። ሻሎም